ከሶፊ ጋር ሆነን ሄደን ሙሉ ለሙሉ ፋይሉን ወስደንበታልና የምር ቀብሩ ላይ መድረስ አልቻሉም። ከቆይታ በኋላ ሲመጡ ግን እናትየው እንዳትገቡ ብላ ከቤት እንዳባረረች ሁሉም ነገር እሷ እንደተቆጣጠረቻቸው እና ዞር ብላ ነበረች። ይቅርታችንን ደግሞ ጭራሽ እንደ ደካማነት አድርጋ ነበር ስትቆጥረን የነበረው። ምንም አታመጭም እያለች ነበር ስለዚህ ትክክል ነበር ያሉን ነገር ሁሉ ስታደርግ የነበረው እና የእኛን ይቅርታ እንደ ንቀት ቆጠረ። ስለምትማር ሰው ስላልሆነች ከዚህ በኋላ መታሰር ያለባት ስላሉ አባቱ እንደሚፈልገው እና ለምን እንደሚጠይቀው ረጅም ጊዜ ደብዳቤ እንደሚጽፍለት እና ረጅም ጊዜ እንደሆነ መጥቶ እንደጠየቀው እና ምን እንደሆነ ይቅልኝ ነው መጥቶ ይጠይቀኝ አለው። በጣም ደነገጠ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንደገና ድጋሚ እኔና ባርኪ ካሜራውን አብርተንላችሁ ጀምረናል። ያው እንግዲህ ዛሬ ከኔ ቤት አትይዥም እያልኳት ነው። እንቃርጊያታለሁ። ውሏም እዚህ ይሆናል፣ አዳሯም እዚህ ነው የሚሆነው። ተስማምተናል። በኋላ እናስማማታለን። በድጋሚ ነው ያበራንላችሁ። ያው ካሜራማን አጋጣሚ ስራ ላይ ምናምን ነገር ብሎ ስለወጣ ዝም ብለን ስታንድ ላይ አቁመን ነው ያበራንላችሁ። እና እንዴት ናችሁ ታዲያ? እኔ በጣም ብዙዎቻችሁ ተጠንቃችሁ ነበርና ጭንቀታችሁ ቀለል እንዳለላችሁ ተስፋ አደርጋለሁ። ምክንያቱም እስከዛሬ ስለፋበት የነበረው ኬስ እስከዛሬ በዘኪ ጉዳይ ስደክምበት የነበረው ሁሉ ነገር አልቋልና ፍሬ አፍርቷል። የዘኪንም እናት ወደ እስር ቤት ልከናታልና ሁሉ ነገር አይታችኋል። በዛ ላይ ደግሞ ፋይሉንም እጅ ያስገብቻለሁና ደስ ብሎኛል። ብዙ ለባርኪ መነግራት ነገር አለ። ብዙ ነገር አምልጦሻል። በጣም ብዙ ያልሰማሁት ነገር አለ። አዲስ የሆነ በጣም ብዙ ነገር አለና አሁን ምግብ እየበላ ምናምን ስትነግረኝ ነበርና በጣም ገርሞኝ እስከ ዛሬ የት ነበርኩኝ ነው ያልኩት። በቃ በጣም ብዙ የማላውቀው ነገር አለ ሀፕን ያደረገ ነገር እና በጣም ገርሞኝ ነበረ። እስከ ዛሬ ምንም የማውቀው ነገር የለም ማለት ነው። እስከ ዛሬ ታውቂያለሽ ብቻዬን ነበረ ነበረውና ተደክሜ ነበረው ስለሽ እናንተን በእርግጥ ማስጨነቅ ስላልፈለኩኝ ነው። አንቺም ከቶ ጋር የነበረሽ ግንኙነት ላይ አሪፍ እንዳልነበርሽ አውቃለሁ። የራስሽ ውጥረት አለብሽ። ቶም እንደዛው ከአንቺ ጋር በነበረበት ውጥረት ነበር። ኪያም እንደዛው፣ አኑም እንደዛው፣ ሶፊም ደግሞ በእነ ኪያና በእናኑ ጉዳይ ተጠምሮ ስለሽ ሁላችንም የየራሳችን ግን የሆነ አንዳንዴ ብቻሽን ከምትሆኚ እኔ እንጃ ያ ሁሉ ነገር ሀብን ሲያደርግ ብቻሽን እንደዛ ባታሳልፊ ጥሩ ነበር። ምንም ነገር ቢሆን ቢያንስ ብንደጋገፍ። አሁን የዛኔ ያላችሁኝ ነገር እዚህ ጋር መጣይሽ። ለምን ብቻሽን እንትን አልሽ? ምንም ነገር እኮ ብንሆን መደጋገፍ እንችል ነበረ፣ አብረን መሆን እንችል ነበር ያልሽው ነገር በቃ አንቺም እንደዛ የሆነ ነገር ብናግዝሽ፣ እኔ በተለይ ባግዝሽ ጥሩ ነበረ ብትነግሪኝ። የሁሉንም ነገር ዛሬ ነው የምሰማው። ቪዲዮ ራሱ ነው አይቻለቅ። እርግጥ ያስጨንቃል በዛ ሁኔታ ላይ አንቺ ኤነርጂ ማለት ባርኪ በጣም ያስጨንቃል ነገሩ። ጉዳዩም ደግሞ ምንድን ነበር ፋታ አልሰጠኝም ነበር ከምልሽ በላይ ሴትዮዋ በጣም እያስጨነቀችኝ ነበርና ፋታ እየሰጠችኝ ነበር። የገዛ ቤቴ ምናምን መታ ሁላ ደብድበኝ ምናምን ብዙ ነገር ሀብተን አድርጓልና ስልሽ በጣም ተራሷን ነበረችኝ። ለምንድን ነው የመጣች? ፋይሉን ለመውሰድ እንዳልኩሽ የዘኪ ምክር ነው። ቆይ ፋይሉን ነገር ግን በደንብ አላስረዳሽም። ምን መሰለሽ ከመጀመሪያው ጀምሮ በዛው የዘኪን ያሳበደችው እሷ ናት ነው መድኃኒት ትሰጠው ነበር ነው መጀመሪያ ላይ እናትየዋ የእንጀራ እናቱ ናት። በዚህ ትክክለኛ እናቱ አይደለችም እና ያንን ሁሉ ታደርግ የነበረው እሷ ናት እና ያን እንዲያብዱላ ስታደርገው የነበረው ገንዘቡን ለመውሰድ ነው እና የዘኪ አባት ውርስ አስቀምጦለት። ቆይ ገንዘብ የምን ገንዘብ ነው ያለው? ዘኪ የዘኪ አባት ለሱ ውርስ አስቀምጦለት ነበር እና ነው ያንን ውርስ ዘኪ እንዳይወርሰው እሱን አሳብዳ ሙሉ ለሙሉ ውክልናውን እሱ መቆጣጠር እንደማይችል አድርጋ የአእምሮ በሽተኛ ነው ብላ አስብላ ወደ እሱ አዝራው ነበርና ያንን ነገር ደግሞ እኔ ደረስኩበት። ዘኪ ያን ነገር አያውቅም ነበር በሰዓቱ በጣም ታሞ ስለነበር እንዳያስታውስ ነበር ሙሉ ለሙሉ ያደረገችው ነው የምልሽ። እና ያው ጭንቅላታቸው የማይሰራ ሰዎች፣ የአእምሮ ችግር ያለባቸው ሰዎች ደግሞ ሀብት እንደልባቸው ማቆጣጠራቸው። ስለዚህ ያንን አላማ ተጠቀመችና ዘኪን በማያውቀው መንገድ አስፈረመችው እና እሱን ደርሼበት ሙሉ ለሙሉ ውክልናውን። ቆይ አባትየው በህይወት የለም? በጣም የሚያስደነግጥ ዜና አባትየው በህይወት አለ። እኔም እንዳንቺ ነበር ስሰማ የደነገጥኩት። ማለት ታሪኩ አይነት ውስብስብ የሆነ ታሪክ ነው። በጣም ውስብስብ የሆነ ታሪክ ነው። ቆይ ዘኪ እንደዚህ አይነት ቤተሰብ ነው እንደ ያለው? እሺ አባትየው ራሱን መሰወር የፈለገው
አባትየው በዚህ ጉዳይ ላይ አይዶን ነው ይወቅ አይወቅ አላውቅም፣ ግን እናትየዋ ናት ሙሉ ለሙሉ አባቱ እንደሞተ ያሳመነችው። እሱም ብቻ ሳይሆን ሙሉ የአባቱን ቤተሰብም እንደሞተ ነው የሚያውቁት። አይ ቆይ እዚህ ጋር አይደለም። ለምንድን ነው እሺ ሀብቱን ስለዘኪ ያወረሰው? እሱ በህይወት እያለ ይመስለኛል የዘኪ አባት ድጋሚ ሁለተኛ ሚስቱን ሲያገባ ሲፋታ ሙሉ ለሙሉ ውርሱን ይዞ ነበር እና ድጋሚ ምናልባት እችኛዋ ሚስቴ ድጋሚ ከተፋታችን ያንን ውርስ ትወርስብኛለች ብሎ በመፍራት መሰለኝ ለዘኪ ሙሉ ለሙሉ ያንን ሀብት ለማውረስ ያሰበው። እንደዛ ነው ዘኪ ነገረኝ። ኦኬ ዘኪ ሁሉም ነገር ያውቃል። ስለ ውርሱ ጉዳይ ለሱ እንዳስቀመጠለት ምናምን ያውቃል፣ ግን በህይወት መኖሩን አያውቅም። በህይወት መኖሩን አያውቅም፣ አልነገርኩትም። እና እሱ ወይ ነው ይጨንቀኛል ያለች። በህይወት እንዳለ አያውቅም ማለት እንደሞተ ነው የሚያስበው። እንደሞተ ነው የሚያስበው። ያንን ወይ እንዴት አሰበው መሰለሽ? እንዳልኩሽ እሷ ናት ታሳምመዋለች አላልኩሽም? ትመርዘዋለች አላልኩሽም? የሞተው እንደ አጋጣሚ ነበር እና አይ ቲንክ መጣሁኝ ብሎ በዛው ነው የቀረው እና በንጋታው መታ እናትየው እንደሞተ ነው የነገረችው ለዘኪ እና አላምን ብሎ ዘኪ እንትን ባለ ሰዓት ላይ ወዲያው መድኃኒቱን መረዘችው እና እንዳያስታውስ አደረገችው። ከዛ በኋላ ምንም አይነት ነገር አላያስታውስም። ስለዚህ የሚያውቀው እሷ መታ መሞቱን መናገሯ ነው። ግን ሄዶ መቃብር ላይ እንዳልቀበረው ለቅሶም እንዳልተደረገ እንዳልቀበረው እሱን ነግሮኛል። ወንድምም ነበረው የአክስት ልጅ ከዚህ በፊት እና እሱንም ሄጄ ለማጣራት ሞክሬ ነበር እና መቃብሩ ቦታ የት እንዳለ ተጠይቀው እንዳልቀበሩት ነገሩኝ። ለምን ምናምን ነገር ስላቸው አጋጣሚ ነው የዘኪ ቤተሰብ የአባቱ ቤተሰብ እዚህ አልነበሩም፣ ሩቅ ክፍለ ሀገር ነበሩና ቀብሩ ላይ መድረስ አልቻሉ። ከቆይታ በኋላ ሲመጡ ግን እናትየው እንዳገቡ ብላ ከቤት እንዳባረረቻቸው፣ ሁሉም ነገር እሷ እንደተቆጣጠረቻቸው እና ዞር በል ብላ እንዳባረረቻቸው እና እነሱ ደግሞ ብዙ የክፍለ ሀገር ሰዎች ስለሆኑ ምንም ማድረግ እንዳልቻሉ እና እንደተመለሱ ነው የነገረኝ እና እንዳልቀበሩት። ስለዚህ ያለ መቅበራቸው ደግሞ በህይወት መኖሩን ትልቅ ማረጋገጫ ነው የሚሆንልኝ። ከዛ በፊት ግን አንድ ሰው መጥቶ እኔን አዋርቶ ነበረ። የዘኪ አባት እስር ቤት የታሰረ የዘኪ አባት ጓደኛ ያው የነገረኝ እሱ ነው። ዘኪን ፍለጋ መጥቶ ነበረ። ዘኪን ፍለጋ የመጣው እኔ ጋር ሳይሆን ራሱ ቤት ነበር የመጣውና ወንድምየው የዘኪ ወንድም እኔ ጋር እንዳለ ላከው። ከዛ እኔ ጋር ሲመጣ ዘኪን አልነበረ የሚያገኘው እኔን ነበር ያገኘው። ዘን እኔን ሲያገኘኝ አባቱ እንደሚፈልገውና ለምን እንደማይጠይቀው ረጅም ጊዜ ደብዳቤ እንደሚጽፍለትና ረጅም ጊዜ እንደሆነ መጥቶ እንደጠየቀውና ምን እንደሆነ ጠይቅልኝና መጥቶ ይጠይቀኝ አለው። በጣም ደነገጥኩ ሲሰማ። ምናልባት ሴትዮዋ የላከችውም ሰው ይሆናል ብዬ አስቤ ችላ ብዬ ነበር። እንደሞተ ነው የማውቀው ምናምን። ከዛ በዛ ልጠይቃት ሄድኩኝ ቤቷ እናትየዋ ጋር ሄድኩኝ። እናትየዋ ጋር ሲሄድ ሁኔታዋ ማንሳቴ የዘኪን አባት ማንሳቴ በጣም አስደንግጧት ነበረ ምናምን። በጣም ተረባብሻ ነበረ። ከዛ በኋላ ከቤት አስወጣችን ገፍትራ። በንጋታው መታ እኔን አገተች። ከዚህ ቤት መታ አስደበደበች እና ከዚህ በኋላ ስለዚህ ዘኪ አባት እንዳላጣራና ያንን ፋይል ያልኩሽን ደግሞ የውክልናውን ፋይል ደግሞ ወስጄባት እንድታስመልስ ዘኪ አሪፍ ሁኔታ ላይ ስላለ የአእምሮ መሻሻል ጥሩ ሁኔታ ላይ ስላለ ፋይሉ እንዲመለስ አድርጌለት ነበረና ውክልናው ሙሉ ለሙሉ ከሷ ላይ ተነስቶ ሙሉ ዘኪ እንዲያስተዳድር አስደርጌ ነበር እና ያን ፋይል እኔ ጋር ነበር የነበረው። በነጋታው እኔ ጋር መጣችና ስለሱ ደብዳቤ እንዳላጣራና ሙሉ ለሙሉ ውክልናውን ፋይሉን ወሰደች። ወይኔ እዚህ ቤት አስፋል እና ዘኪን ማግታ ነበር ያለው። ቆይ እናንተ ዝም ብላችሁ ነው እንዴ ብቻችሁን እንትን የምትሉት? ሰው ጋር ደውሉ እንዴ? ፖሊስ ጋር ደውይም አንቺ? ፖሊስ ጋር በጣም መደወል ፈልጌ ነበር፣ ማስረጃም ነበር ይዛት ፈልጌ ነበር። ግን ዘኪ ከምንሽ በላይ ይወዳታ እንዴ ወንጀለኛ ናት። አባቱን እኮ ሞቷል ብላ ነው መርዛው እስከዛሬ ድረስ እዛ እስር ቤት ቁጭ ብሎ ከአባቱ ጋር ያልተገናኘው። አንድ ሁለተኛ እሷ ናት አይደል እንደዚህ በሽተኛ ያደረገችው እና ታዲያ አይዶን ነው። ግን በቃ ከህይወቴ እንድትወጣልኝ ነበር የፈለገው። ለዘኪ ነግሬው ነበር ላሳስራት ፈልጋለሁ ብዬው ነበር። ግን እሱ ደግሞ በጣም ይራራላታል። እንደዛ ይራራላታል ሁሉ ነገር ስለማያውቅ ነው። ምናልባት ትልቅ ሰው እኮ ይኸውልሽ በስራው ነው ትልቅ የሚሆነው። እንዴ መልካም ነገር ሲሰራ ነው እንዴ። እንደዚህ ልጁን አሳብደዋለች፣ ይኸውልሽ በሽተኛ አድርገዋለች። እድሜ ላንቺ እግዚአብሔር ይስጥሽን። አንቺን ባያገኝ እኮ ልጁ ሁሌ እንደዛ ሆኖ ነበር የሚቀረው። አንድ ሁለተኛ አባትየውን እስር ቤት አስገብተዋለች። ሲቀጥል ደግሞ ለዘኪም አባትህ ሞቷል ብላ የነገረችው ምን አይነት አረመኔ ሰው ናት?
በጣም አረመኔ ሰው ነው። ጥፋትም ይመስለኛል በሰዓቱ ደግሞ አለ እስር ቤት አለመክተቴ ልክ ነው። ትልቅ ጥፋት ነው ያጠፋሁት። ምክንያቱም ድጋሚ ተዳፍራ መጣ ልታግተኝ አትመጣም ነበር እስር ቤት ፈታት ነው። ግን ያኔ ለዘኪ ስነግራው ሁሉ ነገር ሲያውቅ ፋይሉን ሳስመልስለት በቃ አታሳስራ ትልቅ ሰው ናት በይቅርታ እንላፋት እና ከጥፋቷ ትማራለች ብዬ አስቤ ነበር። ወይኔ እና ብቻሽን ስለሆንሽ ነው። አይሽ የሁሉ ነገር በቃ ምን አለበት ብትደውይ፣ በቃ ከኛ ጋር ብታወሪ፣ እኛስ ይቅር ከሶፊ ጋር ብታወሪ። ሁላችሁም ትልቅ የራሳችሁ ችግር አውቃለሁኝ፣ ሁሉም ነው። ግን ቢያንስ ሶፊ ሁሉም ጋር እንትን የሚል ሰው ስለነበረ ቢያንስ ከጎንሽ ይሆን ነበር። ለሱ እንኳን እንዳለሽ ብትነግሪስ። በምን ይሄን የሚያክል ችግር ውስጥ ገብተሽ እንደዚህ አይነት ነገር ውስጥ ገብተሽ ዝም ትያለሽ? ምን ላድርግ በቃ ታውቂያለሽ። ያሰብኩት ደግሞ ማለት ነው ራሴን ያሰብኩት በቃ ፋይሉ እጄ ላይ ስለገባ ሴትዮዋ ፈርዘር ትሄዳለች፣ መታ ታግተኛለች፣ ይህን ሁሉ ወንጀል ታደርጋለች ብዬ አላሰብኩም ነበር። እንደዚህ ጠንካራ ናት ብዬ አላሰብኩም ነበር። እና ወንጀለኛ እኮ ናት፣ ትልቅ ምንም ነገር ማድረግ ትችላለች። ይህን ያህል ግን ትጨክናለች ብዬ አላሰብኩም ነበር። እሺ የዘኪ ትክክለኛዋ እናት በህይወት አለች? እሷማ ሞታለች። በህይወት የለችም እሷ? ወይኔ ዘኪ ብቻ ከባድ ነው። ግን በስተመጨረሻ ግን ሁሉ ነገር ከብዶኝ ነበር። እሰይ እንደዛ ይሻላል ነው። እሺ እና ሁሉ ነገር ስነግረው አጋጣሚ የሆነ ጊዜ ዘኪ ፋይሉን ካስመለስኩለት በኋላ ለራሳችን ሪላክስ ለማድረግ ለመዝናናት ወጥተን ነበር እና የዛኔ የሆነች አንድ ልጅ ታወቃል ነበር። አጋጣሚ ነበር የመሰለኝ፣ ግን አጋጣሚ አልነበረ። ዘኪን አይታው ዘኪ ተመችቶኛል ወደድኩት ብላ መታ ታወቃል ነበር እና ከእናንተ ጋር ካልሆንኩ ምናምን ነገር አለች። ዘኪን ደግሞ ታውቂያለሽ ሰው ይወዳል፣ ሰው መቅረብ ይፈልጋል፣ ከሰው ጋር ማውራት ይወዳል እና በቃ ከኛ ጋር ትሁን ሲለን አብረን ከኛ ጋር ውላ ነበር የሄደችው ነው። ያንን ደብዳቤ ከዘኪ ጋር ተደብቀን ሄደን ገብተን ቤቷ ያገኘሁትን የሆነ ደብዳቤ ያልኩሽ ደብዳቤውን አግኝቼ ነበር። ዘኪ የዘኪ አባት ለሱ የጻፈለት ማለት ነው። እና ያ ደብዳቤ ያገኘሁት ፋይሉን ለመውሰድ ተደብቄ ገብቼ ነው የዘኪ እናት ቤት። ዘን እሱን ደብዳቤ አግኝቼ እስር ቤት ሄጄ ነበር የዘኪን አባት ልጠይቅ ማለት ለምን እስካሁን ድረስ እንደጠፋው በቃ ሁሉ ነገር ማወቅ ስለፈለኩ እሱ ላይ ምን ሀፕን እንዳደረገ ልጠይቀው ሲሄድ ግን እዛ እስር ቤት እንደዚህ አይነት ታሳሪ እንደሌለ ነገር በጣም ተበሳጭቼ ምናልባት ደብዳቤውን ቀይራብኝ ሊሆን ይችላል ብዬ አስቤ ተበሳጭቼ እሷ ቤት ሄድኩኝ ማለት ነው። እሷ ቤት ስሄድ እችን ያልኩሽን አጋጣሚ ያገኘኋትን ልጅ አገኘኋት። ለካ እሷን የላከቻት እሷ ነበረች። ይህን ሁሉ ሸር ስታደርግብን ነበር እና ሴትዮዋ ከምልሽ በላይ በጣም አደገኛ ሰው ናት። ምን አይነት ሰው ናት? ሁሉን ነገር ውስብስብ አድርጋብኝ ነበር። ከዛ በኋላ ልጅቷን ካገኘኋት በኋላ በቃ አናገርኳቸው መኮርኩኝ። ሊነግሩኝ ፈቃደኛ ስላልሆኑ ለሶፊ ለእርዳታ ሄጄ ጠየኩት። ለሶፊ ሁሉ ነገር ካስረዳኋት በኋላ ልጅቷን ወጥመድ ውስጥ ከተትናት እና ቢሮ እንድትመጣ አድርገናት አስፈራራናት እና በእናቷ እናት ቤት እንዳስቀመጠችው ፋይሉን እና ደብዳቤውን ትክክለኛ ቤት እንደምናገኝ አናዥ ብለን ካሜራ አስቀምጠን አናዘዝናት። ከዛ በኋላ ሄደን ፋይሉን ተቀብለን እሷን ቤት ሙሉ ማስረጃው እጃችን ላይ ስላለ የተቀረጸን ቪዲዮ ዘኪ መድኃኒት ስትሰጠው የተቀረጸ ቪዲዮ እንደዛ አገኛችሁ? አዎ አለኝ። እሺ ፋይሎቹ እንዳላንቺ ጋር አሉ? አዎ ቆላሳይሽ ነው። ፋይሎቹ ካሉሽ ታዲያ ለምን በጊዜ የምትጠብቂው? በምን ለምንድን ነው የማትሄጂው? ፖሊስ ጣቢያ ሄድሽ ለምንድን ነው የማታመለክቺው? አመልክተናል እኮ ነው ጨርሰናል። በቃ እሷን አሳልፈን ሰጥተናል። አሁን በጣም ግራ የገባኝ ጉዳይ ምን እንደሆነ ታውቂያለሽ? የዘኪ አባት ለዘኪ እውነቱን ልንገረው ወይስ የዘኪን አባት ሂጂ ካገኘሁት በኋላ ቆይ ሄደሽ አትሻል አይደል? እዛ የላኩኝ እስር ቤት የተሳሳተ እስር ቤት ነበር። ኦኬ የዘኪ አባት ያለበት እስር ቤት አልነበረም የላኩት። አሁን ግን ትክክለኛውን ደብዳቤ እዚህ ውስጥ ነው ያለበትን ቦታ እንደውም ደብዳቤውን እንዳቀረብከው ነው። ከዛ በኋላ ይህ እዚህ ትክክለኛው የዘኪ አባት ያለበት ቦታ ነው። እዚህ ደብዳቤ ላይ ያለው ማለት ነው። አየቱ ይሆንና ከዛ በኋላ እዛ ስላልሄድኩኝ ከዚህ በኋላ ነው የምሄደው። ዘኪ መጣ። ዘኪ እንዴት ነህ? እንዴት ነህ? ደህና ነህ? ቆየህ እኮ አንተን ለማግኘት እንደዚህ
ደህና ነህ? ሳላገኘህ አልሄድም ብዬ እኮ ነው። አንተን ካላገኘሁ አልሄድም ብለህ ነው። እኔም ደግሞ ካላገኘሁ ብዬ አስወራለሁ። እንዴት ነህ? ደህና ነህ? ደህና ነህ? ደከመህ እንዴ? ትበላለህ? አይ ትንሽ ትቆያለህ? እንደ ሰርፕራይዝ አለኝ። ባይዘው ዝም ብዬ ባልነግርህ ደስ ይለኛል። ፋይሉ ማርኬቲ አላወራሁም። እሺ ሰርፕራይዝ አለ። ሰርፕራይዝ ምን ሰምተህ? እንደማ ገምተው ማጠብቀው እኔ አሁን ነው ያወቅኩት። አለማወቅህንም አሁን ነው ያወቅኩት። በነገር ላይ ብቻ እስኪ ንገሪው። እሺ በቀደም እናትየዋ እዚህ ደብድባን የወሰደችብን ፋይል አለ አይደለ? ሙሉ ለሙሉ ውርስ ያንተ የሚያደርገውን የፈረመችበት እና ተደብቀን ገብተን ፈልገን ያጣ ነው። እሱን ነገር እኮ ተይው ብዬሽ ነበር። እኔ ለምን ተዋለሁ? ያንተ ሀብት አይደለ? ያንተ ንብረት አይደል? ስለዚህ ነው በእኔ ምክንያት ሰው እንዲጎዳ ስለማልፈልግ ነገር ተነላት የራሳችን ህይወት እንዳትደርስብን ብዬሽ ነበር። እኔ ግን አልተውኩትማ። አንቺ ያይሻ ታያት እሷን እንትን አትበያት የሚለው ግን እኔ አልተውኩትም። ከሶፊ ጋር ሆነን ሄደን ሙሉ ለሙሉ ፋይሉን ወስደንባታል። የምር አዎ ራሱ እና ደስ አለ እንዴ እዚህ ነገር ውስጥ ሁላ ገብታችሁ እኔ ምን አደረግኩኝ? እንኳን ደስ አለ እንኳን ደስ አላችሁ በእውነት። እና ፋይናሊ ልጃችን ገብቷል። ከዚህ በኋላ ሙሉ ለሙሉ አንተ ነህ ሀብቱን የምትቆጣጠረው። ግን ሴትሻ እኛ ጋር እንደሆነ ስታውቅ እኮ መምጣቱ አይቀርም። የባለፈው ነገር ቢፈጠር ወደ ሰው ቤት አስገብተናል። አይ ነው ያንን ነገር እንደማትፈልገው አውቃለሁ፣ እንደሚያሳዝንህ አውቃለሁ። ግን በቃ እንደዛ አድርገን ከዚህ በፊትም ይቅርታ እናድርግላት ትለወጣለች ብለን አስበን ነበረ የተውናት። ግን እሷ የምትማር ሰው አይደለችም እና ይቅርታችንን ደግሞ ጭራሽ እንደ ደካማነት አድርጋ ነበር ስትቆጥረን የነበረው። ምንም አታመጭም እያለች ነበር እዚህ ትብኝ ነበር ያንን ነገር ሁሉ ልታደርግ የነበረው። እኛ የእኛን ይቅርታ እንደ ንቀት ቆጠረች። ስለምትማር ሰው ስላልሆነች ሶፊም ከዚህ በኋላ መታሰር ነው ያለባት ስላለኝ ይህን ነገር ግን እንዴት ብቻሽን እንዴት ተቀበልሻት? ለሁለት ያልቻት ነው ነገር ብቻዬን አይደለም ሶፊ ነበረ። ሶፊ አታውቀውም። ሶፊን አያውቀውም። ሶፊን አታውቀውም። ዘኪ ጓደኛ አለኝ። እሱም እንዳንቺ ጥሩ ሰው ነው ማለት ጥሩ ሰው ነው። ሳያውቀኝ ለኔ ብሎ እንደዚህ ነገር ውስጥ ከገባ በጣም አስታውቃለሁ። እስቲ የሆነ ጊዜ አግኝቶት አያውቅም። ሶፊ አግኝቶት አያውቅም ነው እና ትተዋወቀዋለህ። እሱን ይረዳኝ ብቻዬን አይደለም። እሺ እስከዛሬ ከእሱ ጋር ነበር ብቻዬን ስጋፈጥ የነበረው። አጥራ ዘልየው ምናምን ነገር ወይ ወይኔ ደህንቱ ፋይሉን ፍለጋ አንቺማ አናስጨንቅሽም። አንቺም የራስሽ ጉዳይ ላይ ነበር። ማንም ላይ መፍረድ እንደሌለበት ያ ሁሉም ለካ የራሱ ትልቅ ጭንቀት አለበት። በተለይ ይሄን ሰሞን ደግሞ ሁላችንም ተወጥረን ነበረ የራሳችን ጭንቀት ላይ በጣም እና ተደብቀን ሌሊት ገብተን ማለት ነው። ከዛ በሩ ለመገንጠል ነበር ያሰብነው። በሩ ጠንካራ ነው። ስለዚህ ያለን አማራጭ ምንድነው? በአጥር ላይ ዘለን ነው ቀን ይገባል አለ። ከዛ ዘለው በአጥር ላይ ገብቶ ምናምን ቤት ነው ይከፈተልኝ። እኮ ላንቺ ስፓይደርማን ኧረ በጣም ደስ ይላል። እንኳን ተስተካከለላችሁ ሁሉ ነገር። ግን ከዛሬ ነገ እንዳትሉ ሁሉም ነገር አስተካክሉ። እኔ በቃ ልሂድ ዋልኩኝ እዚህ ትጫወቱ ከዚህ ጋር አትጫወቱ። ምን አንተን ለማግኘት ብዬ ነው እስካሁንም የቆየሁት እንጂ ቅድም ነው የመጣሁት። ቆየህ አንተ ራሱ በጣም ትንሽ ከጓደኞቹ ጋር ሆኖ እንትን እያለ ነበረ። ከጓደኞቹ ጋር ነበርኩ አለኝ። ብቻ ግን የደስታችን ተካፋይ ስለሆንሽ በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። እንደዚህ አይነት ነገር ውስጥ መግባታችሁን አላውቅም ነበረ። ቀደም ብዬ ባውቅ ኖሮና ባግዛችሁ ከጎናችሁ በጣም ደስ ይላል። አይ ችግር የለውም። አሁን ራሱ ትልቅ ለአንቺ መናገር የራሱ ትልቅ ጭንቀት ይናቀርልኝ። አይ ከዚህ በኋላ ምንም ዝም መባባል የለብንም። መነጋገር፣ ማውራት እንደ ድሮ ጓደኛሞች ብንገናኝ ብናወራ ቢያንስ ይቀላል። ልክ ነሽ። አንቺም አትጥፊ፣ ቤታችን ነይ። ያው እናንተ ቤት እንዳንመጣ ያው ብቻሽን አይደለሽም። ግን እኔ
መምጣት ትችያለሽ። እኛ በጉጉት ነው የምንጠብቃት። አዎ በደስታ እንጠብቅሻለን። ብቻ ስለ አውራሽን ባኪ በጣም ደስ ብሎኛል። እኔም የልቤን ነግሬሻለሁ፣ አንቺም የልብሽን ነግረሽኛልና ውስጣችን ያለውን ነገር በማውራታችን ደስ ብሎኛል። ቀለል ይለናል እርስ በርስ እናውራና መተጋገዛችንም ደስ ይለኛል። አላስቆምሽ እኔ ልሂድ በቃ። ዘኪዬ ስላገኘው ደስ ብሎኛል። አትጥፉ እናንተም። ሌላ ጊዜ ምን ያንቺ እመጣለሁ። እኛ ቀስ ብለን ካሜራውን እንዘጋዋለን። እናንተ አውሩ። ቤተሰቦቼ ሰላም ሁኑ። ቻው በያቸው። ወዳችኋለሁ። እሺ ቻው ባርኪ። በቃ ደውይልኝ እሺ። ዘኪዬ ቻው። እሺ ቻው። አንዴ ነው በሳለ ጓደኞች እንደዚህ ሲመጡ እኮ ደስ ይለኛል። እንደዚህ ሲመጡ ጓደኝነት ነው። ከእሷ ጋር በመናገሬ ደስ ብሎኛል። እንዴት ልንገር ምናምን ነገር እያልኩኝ ነበረ፣ ግን ያው ነገርኩ። አንተም ደስተኛ ሆነሃል። እናትህን ግን በትልቁ ምነግር ነገር ከዚህ በኋላ አይዶ ነው በቀላሉ የምትወጣ አይመስለኝም። ብዙ ማስረጃዎች አሉ። እሱን ማስረጃዎች ማሳልፍ ይሰጣለሁ። አንተን መድኃኒት ስትሰጥ ያለ የተቀረጸ እኔ ጋር ቪዲዮ አለ ታውቃለህ። አግታንም የነበረ ቪዲዮ አለ ስታስደበድበን። ይሄ ፋይልም ደግሞ በውሸት አንተን እንዳስፈረመች የሚገልጽ ፋይል ነውና ያንን ፋይልም ትልቅ ማስረጃ አድርገን እናቀርብባታለን እና ከዚህ በኋላ ከእስር ቤትም በቀላሉ መውጣት አትችልም። የሚደርስባት ነገር ግን ይደርስባት። በቃ ከዚህ በኋላ መታሰር ነው ያለባት የምትማር ሰው ስላልሆነች። ምናልባት ይሄ ስር ካረማትና ካስተካከላት እሰየው፣ ካላስተካከላት ደግሞ እዛው እንግዲህ እድሜዋን ዘመኗን ትጨርሳለች ማለት ነው። እኛ ሞክረናል፣ ብዙ ነገር አድርገናል፣ ግን ከአቅማችን በላይ ስለሆነ ነው። ግን ፋይናሊ ግን ደስ የሚለው ነገር ፋይሉ አንተ እጅ ላይ መግባቱ በጣም ያስደስት ነገር ነው። እኔም በጣም ደስ ብሎኛል። ስታሰኝ አልጠበኩም ነበር እንደዚህ አይነት ነገር። ሁለተኛ ነገር ደግሞ ሌላ ጊዜ አብረሽኝ ስለምትሄጂ አሁን ላይ ብቻችን ከጓደኛሽ ጋር ስለሄድሽ በቃ እንደዚህ አይነት ነገር እንደዚህ ሰርፕራይዝ ታደርግኛለሽ ብዬ አልጠበኩም ነበር። አሁን ግን በጣም ደስ ብሎኛል። አልጠበኩም። ከዚህ በላይ ደግሞ ትልቅ ሰርፕራይዝ አለ፣ ግን አሁን አልነግርህም። በሰዓቱ ብቻ ቦታው ላይ ስትሆን ታየዋለህ። እንደዚህ በጣም እንድጓጓ እያደረግሽ መጓጓት አሪፍ ነው። አሁን ብነግርህ ምናልባት አላውቅም ማየውን ነገር ስለሚሆን ቀስ ብዬ ነው የምነግርህና ግን በሰዓቱ ታየዋለህ። ሰርፕራይዝ ትሆናለህ። ማጠብቀው ነገር ነው። አንተ የሚያስደስትህ ነገር ነው። ጉዳዩን በደንብ ልጨርሰውና ሁሉን ነገር ከጨረስኩት በኋላ ሰርፕራይዝ አደርጋለሁ። ስለዚህ ለቀጣዩም ሰርፕራይዝ ሬዲ ነው ማለት ነው። በጣም ሬዲ ነው። አይ ደስ እንዴት ነው ግን? ደስ አለ ግን? በጣም ነው ደስ ያለኝ። ደስታዬን ለመግለጽ እስኪያቅተኝ ድረስ አልጠበኩም። በቃ እኔ ተስፋ ቆርጬ ነበረ። በቃ ተይውም እያልኩሽ አልነበረ። በቃ ያው ዝም ስትይም በቃ የተውሽው ስለመሰለኝ ተስፋ ቆርጬለሁ። እኔ ስለዛ ገንዘብ ስለዛ ምናምን ማሰብ በቃ ተስፋ ቆርጬ ነበረ። ተስፋ በቆረጥኩበት ሰዓት ግን እጅ አስገብተሽኝ በጣም አመሰግናለሁ። ሌላ ምን እንደማደርግ እና ምን ልልሽ እንደምችል አላውቅም። ምስጋና ይበቃኛል። ትጋብዘኛለህ የሆነ ነገር ምናልባት በዛ ራሴን አካክሰው ሊሆን ይችላል። በደስታ አሁን ሀብታም ሆናል እንግዲህ፣ ስለዚህ ሊጋብዘኝ ግዴታው ነው ማለት ነው። በደስታ ምንድን ነው የምትጋብዘኝ? የፈለግኩት እኔ ቁርጥ ነው የምወደው። ስለዚህ ቁርጥ ትጋብዘኛለህ፣ እንቆርጠዋለን። ችግር የለውም። ደግሞ እንደዚህ ያላሰብኩትን ነገር አድርገሽልኝ መስቁርጥ ማለት ትንሽ ነገር። አንተ ካልክ ሰምታችኋል ፋሚሊዎች፣ ቁርጥ ይጋብዘኛል። ቁርጥ ስጋብዘኝ ቪዲዮ እሰራላችኋለሁ። አሳማኝ እንዲሆን እዚሁ ሲያስይዘው ማለት ነው። አንተ ጋብዝሻለሁ ካልኩኝ ለእኔ በቂ ነው። ድንች ሰርች ይላሉ። ድንች ትበላለህ። ለባርኪ የሰራው ድንች አለ። ስለዚህ በቃ እንዝጋውና ቪዲዮአችንን የደስደሳችንን ወደ ውጭ ወጥተን እናከብራለን። ወይ ካላ ደግሞ ቤታችን ውስጥ ድንቻችንን እየበላን በድንች እንራጫለን። ላጥፋ ካሜራ ለምን እንዴ? እንወዳቸዋለን ብለን አንዘጋው? ካሜራ ለማጥፋት ተቸኩላል። እርቦኝ ስለራብኝ ትበላለሽ። ቅድም እኮ ትንሽ ልቆይ እያልኩ ጓደኛ ስላለ ኦኬ ለሳሽ እና ታዲያ ይዤ ልምጣው ትበላለህ? ካሜራ ፊት አላበራም። ካሜራ ደብቄ ነው ማበራው።
እንግዲህ ፋሚሊዎች ሁሉም ነገር እንዳያችሁት ነው። ደስ ብሎናል። በሀዘናችንም ላዘናችሁ፣ በደስታችን ለተደሰታችሁ አሁን የሚያስደስት ነገር ነው የተፈጠረው እና ሁሉ ነገር ጨርሰነዋል፣ ፈተነዋል። የዘኪ እናትም እስር ቤት ገብታለች። እኛም ደስ ብሎን ሁሉ ነገራችን እጃችን ላይ ገብቶ ፋይላችን በጣም ደስ ብሎናል እና በደስታችን ስለምትደሰቱ ነው። እንኳን ደስ አላችሁ በሉን ነው የምንለው። ብቻ ስለተደሰታችሁ እናመሰግናለን። እስከዛ ድረስ ከኛ ጋር ተጨንቃችሁ ነበረ። ሁሉንም ኬዝ ለእነ ሶፊ ስጫቸውን ብቻችን አትወጪ እያላችሁ እየመከራችሁ ነበርና ምክራችሁን ሰምቻለሁ። ሳልሰማ ቀርቼ አይደለም። ሁሉም ግን የየራሱ ችግር ላይ ስለነበረ ኬዝ ላይ ስለነበረ እነሱን ማስጨነቅ ስላልፈለግኩኝ ነውና በስተመጨረሻ ግን በቃ ከአቅሜ በላይ ሲሆንና በጣም ሲከብደኝ ነው ሶፊ ጋር የሄድኩትና ሶፊም አላሳፈረኝም። ብዙ ነገር ተባብሮኛልና ፋይሉን እንዳገኝ ረድቶኛል። ስለዚህ ፋይሉ እጃችን ላይ ገብቷል። በጣም ደስ ብሎናል። ሴትዮዋም ታስራለች። ሁሉ ነገር ሰላም ሆኗል። ከዚህ በኋላም ሰላም ይሆናል። አንድ የቀረኝ ጉዳይ አለ። እሱን ጉዳይ ደግሞ እፈታውና እሱ ጉዳይ ከተፈታ በኋላ በጣም ደስተኛ እንሆናለን ሁላችንም። ዘኪም ደስተኛ ይሆናል። የምትላቸው ነገር አለ? ደስ ብሎኛል። ስለ ደስታ ነገር አለ? ደስ ብሎኛል። እሷ እንዳለችው ነው ያው ከጎናችን ለነበራችሁ ስትመክሩን ችግራችንን እንደራሳችሁ ችግር አይታችሁ ስትመክሩን ለነበረ እንዳለ እናመሰግናለን። በተለይ ደግሞ ሶፊን አመስግኝልኝ፣ ጓደኛችን በጣም ላመሰግነው እፈልጋለሁ። ምክንያቱም ሳያውቀኝ ሳናወራ ምንም ነገር ሳይኖረን የኔን ችግር እንደራሱ ችግር አይቶ እዛ ድረስ ሄዶ ወይም ፋይል እንዲገኝልኝ ስላደረገ በጣም ክብር አለኝ ለሱ፣ አመሰግነዋለሁ። ሌላ ምንም ያለው ነገር የለም። እንወዳችኋለን። ደህና ቆዩልኝ። በቃ ካሜራውን አጥፎና ምግብ ልንችል ላምጣልህ።